የሰው ልጅ ሁሉ ሲፈጠር መልካም ሊሆንና መልካም ሊያደርግ ነው። ስለዚህ ናቹራሊ ሁላችንም መልካም እንድናደርግ ይጠበቃል። ገንዘብ ያላቸው ሀብታም የሆኑት ብቻ አይደሉም የሚሰጡት፣ እኛም ካለን ላይ እንሰጣለን። የእርዳታ ሰራተኛ ስራ የሚሰሩት ብቻ አይደሉም እርዳታ የሚሰጡት። ወንዶች ላይ ደግሞ ምን አለ መሰለሽ ሚድ ላይፍ ክራይሲስ ይባላል። 40 ዓመት እስከ 60 ዓመት ባለው ጊዜ ውስጥ የሚፈጠር ነው ሚድ ላይፍ ክራይሲስ እና ልክ የሆነ ቦታ ላይ ወይ 50 ዓመቴ ላይ ወይ 45 ዓመቴ ወይም ከዛም አልፎ ድንገት ወይኔ ይላሉ። ምን አደረኩበት? በእድሜ የት ነው እድሜ ያለፈው? ምን አደረኩበት? መቆጣት እጀምራለሁ፣ ተስፋ ቆርጣለሁ፣ ኑሮን እጠላለሁ፣ ራሴን ከሌሎች ሰዎች ጋር አወዳድራለሁ፣ ጸባዬ ይለወጣል። እና ሰዎችን አንደርስታንድ ማድረግ ይሄ ራሱ አንድ የደግነት ደግነት፣ መልካምነት እነዚህ ነገሮችን ስናነሳ የግድ መንፈሳዊ ነገር ለማንሳት እንገደዳለን። ለመሰለሽ መልካምነት መልካም የሆነው ፈጣሪ ነው። በቃ ምንጩ የመልካምነት ምንጭ ፈጣሪ ነው። እሱ ለክርስቲያኖች እግዚአብሔር፣ ለሙስሊሞች ደግሞ አላህ እንዲህ ብለን ስንጠራ መልካም የሆነው እሱ ነው። ከሱ ነው የሚጀምረው መልካምነት እና እሱ ደግሞ የሰራቸውን ነገሮች ሰራና ምንድን ነው ያለው? መልካም እንደሆነ አየ ነው የሚለው። መልካም እንደሆነ አየ። የሰራቸው ነገሮች በሙሉ መልካም ናቸው። የፈጠራቸው ነገሮች በሙሉ መልካም ናቸው። ከፈጠራቸው ነገሮች ደግሞ ዋነኛውና ትልቁ ሰው ነው። ስለዚህ ሰው መልካም ነው። መልካምነት ፈጣሪ ለሰው ወይም ደግሞ ሰው ለሰው የሚያደርገው መልካም ፖዚቲቭ የሆነ ቀና የሆነ ሀሳብ፣ ንግግር፣ ድርጊት ነው እና የሰራውን ነገር በሙሉ ተመልክቶ አየና መልካም ነው አለ። ሁሉም ጉድ ነው አለ ይላል። ስለዚህ ሰውንም ደግሞ ሲሰራው መልካም አድርጎ ነው የሰራው መጀመሪያ ላይ። አሁን በፊሎሶፊ ዲዳክሽን የሚባል ነገር አለ። ዲዳክሽን ማለት እግዚአብሔር መልካም ነው፣ እግዚአብሔር ሰውን ፈጠረ፣ ስለዚህ ሰው መልካም ነው። እግዚአብሔር መልካም ነው፣ ሰውን የፈጠረው እግዚአብሔር ነው፣ ስለዚህ ሰው መልካም ነው እና ሲሰራው ኦሪጂናሊ ሲሰራው የሰው ልጅ መልካም አድርጎ ነው የሰራው። አንዳችን ለሌላችን ደግ እንድንሆን፣ አንዳችን ለሌላችን መልካም እንድንሆን፣ የእሱን መልካምነት በእኛ ላይ የሚገለጥበት ሰዎች እንድንሆን ተደርገን የተሰራ ነው እና ያበጀን እንደዛ አድርጎ ነው። የሰው ልጅ ሁሉ ሲፈጠር መልካም ሊሆንና መልካም ሊያደርግ ነው። ስለዚህ ናቹራሊ ሁላችንም መልካም እንድናደርግ ይጠበቅብናል። ገንዘብ ያላቸው ሀብታም የሆኑት ብቻ አይደሉም የሚሰጡት፣ እኛም ካለን ላይ እንሰጣለን። የእርዳታ ሰራተኛ ስራ የሚሰሩት ብቻ አይደሉም እርዳታ የሚሰጡት፣ እኛም መልካም ማድረግ አለብንና ለሁላችን የተሰጠ ኃላፊነት ነው። አንዳችን ለሌላችን ትናንሽ ነገሮችም እኮ ሊሆኑ ይችላሉ፣ ግን መልካም ልናደርግ ይገባል። አሁን እኔ ወደ መልካምነት ውስጥ ልግባና ትናንሽ ነገሮችን ላሳይሽ። አሁን እኔ ሕክምና ካጠናሁኝ በኋላ 3 ማስተርስ ዲግሪ ሰርቻለሁ። 2ቱን አዲስ አበባ ዩኒቨርሲቲ ነው የሰራሁት። ሳይኮሎጂ ማስተር ኦፍ አርት ሰርቻለሁ። ከዛ ደግሞ ትሮፒካል ሜዲሲን አሁንም አዲስ አበባ ዩኒቨርሲቲ ኢንስቲትዩት ኦፍ ፓቶባዮሎጂ የሚባል ኤምኤስሲ ሰርቻለሁ። ከዛ ደግሞ ቴዎሎጂ ማስተር ሰርቻለሁ እና እነዚህ ማስተርሶች የሰራሁት 3 ማስተር በተከታታይ ነው የሰራሁት በ3 ዓመት ስራ አቁሜ ከዛ ፉል ታይም ተማሪ ሆኜ የቀን ተማሪ ሆኜ ነው የተማርኳቸው። ይሄ በማታ በኤክስቴንሽን ምናምን አይደለም፣ በስነ ስርዓት ገብቼ ተማሪ ሆኜ ነው የሰራኋቸው። ያንን ሳረግ እኔ ያንን ስማር አሁን ፉል ታይም ተማሪ ስትሆኚ ገንዘብ ያስፈልግሻል አይደል? እና አሁን ያስፈልገኝ ነበር። ወጪ ኤክስፔንስ ነው፣ ገቢ የለም፣ ወጪ ብቻ ነው። አንዲት ሴት አሜሪካን ሀገር ያለች ከኔ ጋር ምንም ሌላ ኢንትረስት የሌላት እንዲሁ ብቻ በወዳጅነት የምታውቀኝ የ3 ዓመት ወጪ ሙሉውን ስፖንሰር አደረገች። አንድ ጊዜ $20,000 ከዛ እንደገና $27,000 አውጥታለች። ምንድነው ዓላማዋ? ምንም
ለምንድን ነው ይህን ገንዘብ ለእኔ የምታደርገው? ምክንያቷ ምንድን ነው? ምንም። ከኔ ጋር የፍቅር ግንኙነት አላት? የላትም። አላገባሁ ነበር የዛ ጊዜ፣ ትዳር ውስጥ አልነበርኩም። የላትም። ምንም ፍላጎቱም ኢንትረስቱም የላትም። እንደውም ያንን ካረገች በኋላ እንደው አልደወለችም ጭራሽ። እንዲህ አይነት የሰዎች መልካምነት አለ። አሁን እናውጣና እንናገር ብንል በጣም ብዙ አለ። ስለዚህ ሰው ውስጡ ደግነት አለ። የዓለም ሲስተም እየታገለው ደግነቱን ይቀንሳል እንጂ፣ ጨለማው እየታገለው ደግነቱን ይቀንሳል እንጂ ሰዎች ያለ ምክንያት ደግነትን የሚያደርጉ ፍጥሮች እንደሆኑ እናውቃለን። እኛም ደግሞ በአቅማችን ደግነት እናደርጋለን። አሁን እንያቸው መልካምነት የሚገለጽባቸውን ነጥቦች ነው። አንደኛ በቃላት ይገለጻል፣ በንግግር ይገለጻል። በንግግር ይገለጻል ማለት አንዳንድ ጊዜ ጀነረስ ትሆኛለሽ፣ ደግ ትሆኛለሽ። ደግነቱ ግን የገንዘብ ብቻ አይደለም፣ የቃላት ማድነቅ፣ ሰዎች የሰሩትን ነገር እያደነቅሽ አፕሪሼት እያደረግሽ። ይሄ ስክሪን ዛሬ የሰራው ሰው አገኘሁት፣ በጣም ነው ደስ ያለኝ እና አፕሪሼት አደረኩት። ምናልባት እሱ ስራውን ነው የሰራው ግን በጣም ቆንጆ ስለሰራ በጣም አድንቄው። ይሄ አንዱ መልካምነት መገለጫ ነው። በቃላት የምትገልጨው ነገር ነው እና በቃላት ጀነረስ ሆነሽ ደግ ሆነሽ የሰዎችን ውበት ታደንቂያለሽ። ሰዎች የሰሩትን ስራ ታደንቂላቸዋለሽ። የደከሙበትን ነገር ታደንቂላቸዋለሽ። የቃላት ደግ መሆን ያስፈልጋል። ገንዘብ ብቻ አይደለም። በቃላት ደግነትሽን፣ ጥሩ ነው የተሰራውን ነገር ጥሩ ነው ማለት፣ አምሮብሻል ማለት፣ ኢንካሬጅ ማድረግ፣ ማበረታታት በቃላት አንዱ መንገድ እሱ ነው። ሁለተኛው በኔል ደግነት በምን ይገለጣል መሰለሽ? በታች በመንካት ትክክለኛ ቦታ በትክክለኛ ጊዜ በመንካት። ለምሳሌ አንድ ሰው ታሞ ተኝቷል አይደል? ታሞ ተኝቶ ሄጄ ዝም ብዬ ከማውራት በስተቀር ተጨማሪ እጁን ያዝ አድርጌው አይዞ ትድናለህ፣ ይሻላል፣ አይዞ። አሁን ምንድን ነው? ታች ነው፣ ነካሁት። በመንካትም ይመጣል። ቀብር ላይ ከአንድ ሰው ጋር እየሄድሽ ነው፣ እናቱ ሞተውበታል። ከዛ ክንዱን ያዝ ስታረጊው አሁን ይሄ ታች ነው እና በታች በመንካት የሚተላለፍ ደግነት አለ። ክንዱን ይዤ አይዞህ ስለው፣ ወይ እዚህ ጋር ደግሞ ወጣት ከሆነ ደግሞ ትከሻውን ነካ አድርጌው ጎበዝ ስለው፣ ይሄ በመንካት የሚተላለፍ ደግነት አለ። ከዛ ደግሞ በትክክለኛው ቦታ በትክክለኛው በፈቃድ የሆነ ሀግ ማድረግ ማቀፍ በጣም አለው። አንዳንድ ጊዜ እኮ የሚያስፈልገው እሱ ሊሆን ይችላል። አንድ ጊዜ ትልቅ ሴት ነች፣ ችግሯን አወራችልኝ፣ ካውንስል አረኳት ምናምን፣ ግን ፕሮፐር በሆነ መንገድ መሆን አለበት። ከዛ ልትወጣ ስትል ሀግ አረኳት፣ እንደዚህ ሀግ አረኳት። ከዛ ዝም ብላ እዚህ ላይ ቆየች፣ እጄ ላይ ቆየች። ከዛ ለቀቀችኝና የሚያስፈልገኝ ይሄ ነበር አለች። በቃ እንደውም ከካውንስሊንጉም የበለጠ የሚያስፈልገኝ ይሄ ነበር አለች። ምንድን ነበር የሚያስፈልጋት? የሆነ ሰው ሆልድ እንዲያረጋት። አንዳንዴ ምን ይፈልጋሉ ሰዎች? የሚያለቅሱበት ትከሻ ይፈልጋሉ። ሌላ ነገር እኮ አይደለም። ንጹህ የሆነ በወንድምነት በታላቅ ሆነ እዚህ ላይ ሆነ ማልቀስ ትፈልጋለች። እና አንዳንዴ ትከሻ ትሰጫታለች፣ አልቅሳ ትሄዳለች። ሀግ ስታረጊያቸው ይሄ ፓወር አለው። አይ ቲንክ እግዚአብሔር በውስጡ ያስቀመጠው በመንካት ውስጥ ያለ ንጹህ በሆነ በማቀፍ ውስጥ ያለ አቅፈሽ ስትይዣቸው ትከሻሽ ላይ እንዲያለቅሱ ስትፈቅጅላቸው እንደዚህ ያደርጋሉ። ብዙ ጊዜ ያጋጥመኛል። እዚህ ጋር ሆነው ስቅ ብለው ያለቅሳሉ። ከዛስ የሚያለቅሱበት ትከሻ ነበር ልክ ያጡት። በካውንስሊንግ የሚያዳምጣቸው ሰው ነበር ያጡት። ከዛ ደግሞ የሚያለቅሱበት ትከሻ ነበር ያጡት። ምናልባት ወንድሟ ይሄን አንደርስታንድ አላደረገም፣ አጎቷ ይሄን አንደርስታንድ አላደረገም፣ ምንድነው አስተካኪ ምናምን ብሏታል። አንቺ ግን ትከሻሽን ስትሰጫት ፈውስ ነው። ስለዚህ ታችንግ አለ። እዚህ ጋር አብሮ ስማይል ማድረግ፣ ፈገግታ መስጠት ለሰዎች የደግነት መገለጫ ነው። ከዛ ሌላው መገለጫ መስጠት ነው፣ ማካፈል፣ ያለሽን ማካፈል፣ ካለሽ ላይ መስጠት፣ ማካፈል።
እሱም ደግሞ የደግነት የመልካምነት መገለጫ ነው። አራተኛው የመልካምነት መገለጫ ሰዎች ያላሰቡትን ነገር ማድረግ፣ ሰርፕራይዝ ማድረግ፣ ያላሰቡትን ነገር ማስደነቅ። አምስተኛው የደግነት መገለጫ ለሰዎች በጭንቀታቸው ሰዓት ስትደርሽላቸው። አንዳንድ ጊዜ እንሸነፋለን፣ በህይወት እንሸነፋለን። ስትታመሚ የሚሰማሽ መሸነፍ አለ። ስትታሰሪ የሚሰማሽ መሸነፍ አለ። አደጋ ሲደርስብሽ የሚሰማሽ መሸነፍ አለ። ነግደው ሲከስሩ የሚሰማሽ መሸነፍ አለ። በዛች በሽንፈታችን ጊዜ በተሸነፍንባት ሰዓት የሚደርሱልን ሰዎች መልካም ሰዎች ናቸው። ስድስተኛው በደልን መተው። ሰዎች የበደሉሽ ነገር ግፍ አድርገሽ ስታይላቸው አይ ፎርጊቭ ዩ በቃ ትችላለሁ ስታያቸው። ሰባተኛው አንደርስታንድ በመረዳት ሰውን በመረዳት ሰው የተለያየ ነገር ውስጥ ያልፋልና ያንን ሰውዬ አንደርስታንድ በማድረግ በመረዳት እንዲህ እኮ ሆኖ ነው፣ ተጎድቶ እኮ ነው፣ ተበሳይቶ እኮ ነው፣ ችግሮት እኮ ነው ብለሽ አንደርስታንድ ማድረግ እሱም ደግሞ ደግነት ነው። ወንዶች ላይ ደግሞ ምን አለ መሰለሽ ሚድ ላይፍ ክራይሲስ የሚባላል። ከ40 ዓመት እስከ 60 ዓመት ባለው ጊዜ ውስጥ የሚፈጠር ነው ሚድ ላይፍ ክራይሲስ እና ልክ የሆነ ቦታ ላይ ወይ 50 ዓመቴ ላይ ወይ 45 ዓመቴ ወይም ከዛም አልፎ ድንገት ወይኔ ይላሉ። ምን አደረኩበት በእድሜ? እንዴት ነው እድሜ ያለፈው? ምን አደረኩበት? መቆጣት ጀምራለሁ፣ ተስፋ ቆርጣለሁ፣ ኑሮን እጠላለሁ፣ ራሴን ከሌሎች ሰዎች ጋር አወዳድራለሁ፣ ጸባዬ ይለወጣል። ወይ ወደ ወጣትነት ለመለወጥ እንደዚህ ኮት ምናምን አረግ ከሆነ ጃኬት እገዛለሁ፣ ስኒከር አረግ እናወጣለሁ። ምንድነው ይሄ ሰውዬ የሆነው ከማለት ይልቅ ሚድ ላይፍ ክራይሲስ ያለፈ ሊሆን ይችላል። ተስፋ ይቆርጣል፣ ግራ ይገባዋል። እና ሰዎችን አንደርስታንድ ማድረግ ይሄ ራሱ አንድ የደግነት ነው። ሳይንስ ኦፍ ካይንድነስ የሚባላል። በተለይ አንዲት ሳይኮሎጂስት ያጠናቸው ሳይንስ ኦፍ ካይንድነስ የመልካምነት ሳይንስ። አሁን ልክ የጠየቅሽውን ምን ያመጣል የሚለውን ተጠንቶ የተቀመጣል። ሰዎች ማንበብ ከፈለጉ ሳይንስ ኦፍ ካይንድነስ የሚል ገብተው ያንብቡ እና እነሱን እነግርሻለሁ። አንደኛ መልካምነት የሚያመጣው ዩፎሪያ የሚባለው ከመጠን ያለፈ ደስታ፣ በጣም ደስታ ያመጣል። አንድ ጥሩ ነገር አድርገሽ ስትይ፣ መልካም ነገር ስታደርጊ ውስጥሽ ደስታ፣ በጣም ከፍተኛ ደስታ ያመጣል። በዚህ ጥናት መሰረት ሁለተኛ የሚያመጣው ነገር እርካታ ነው። ኮንቴንትመንት ይባላል። እርካታ በኑሮሽ መልካም በመሆንሽ የምትኖሪው ኑሮ እርካታ ያለው ምንም ያልጎደለባት ሴት ሆነሽ ሁሉ ነገር እንደተሳካላት ሴት ሆነሽ ነው የምትኖረው። ኮንቴንትመንት አለው። እኔ ካውንስሊንግ እሰራለሁ። ካውንስሊንግ ስሰራ እናቶች ይመጣሉ፣ የተለያዩ ባለትዳሮች ይመጣሉ፣ እናቶች ይመጣሉ። ከዛ መጥተው አልቅሰው ምን ብለው ከዛ ደግሞ እኔ ካውንስል አድርጌያቸው ሁለትም ቀን ጥሩ ነገር ከሆነላቸው በኋላ ዶክተር ምንድን ነው የምንከፍለው? የት ነው የምንከፍለው ይላሉ። እኔ ጋር ብትመጪ ቢሮ መክፈያም ቦታም የለም። የት ነው ስንት ነው የምንከፍለው ብለው ጭንቅ ብሏቸው ምንም አትከፍሉም ብላቸዋለሁ። ምንም አንከፍልም። ምንም ይሄን ሁሉ አድርገን ምንም እኔ ሳስተምር አስከፍላለሁ፣ ሌላ ቦታ ይከፈለኛል። ይሄኛው ግን ለእግዚአብሔር ብዬ የማደርገው ነው እንጂ ምንም አልከፍልም ብላቸዋለሁ። ከዛ ተደስተው ተገርመው ሲወጡ፣ እነሱ ሲወጡ እኔ ላይ ደስታ ይሆናል። በህይወቴ እርካታ ረክቼ እንድኖር ያደርገኛል። ያ አትከፊ የምለው ነገር ለእኔ እርካታ ነው። እርካታው ግን በጣም ትልቅ ነው እና ሲጠና ኮንቴንትመንት ሌላው እርካታ አለው።